እግዚአብሔር ቤት ውስጥ ጥርጥር፣ ክህደት፣ ምንፍቅና የሚነግዱ ነጋዴዎች ደግሞ ገብተዋል። በግና በሬ የሚነግዱ ብቻ አይደለም፣ ዕቃ ሸቀጣ ሸቀጥ የሚነግዱ ብቻ አይደለም። ጥርጥር ትምህርት፣ የክህደት ትምህርት የሚነግዱ ነጋዴዎች አሉ። የኛን ቆብ አጥልቀው፣ የኛን ጥምጥም ጠምጥመው፣ የኛን ካባ ደርበው፣ የኛን መስቀል አንጠልጥለው በእኛ ወደ ምሕረት ላይ እየቆሙ በእኛ መቅደስ ውስጥ እየገቡ የተሽለኮለኩ ቢጽ ሐሳውያን ውሸተኞች ወንድሞች። ቅዱስ ጳውሎስ ምን አለ? በውሸተኞች ወንድሞች በኩል ፍርሃት ነበረብኝ አለ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ መከራውን ዘርዝሮ ተናግሮ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። ዛሬም የቤተ ክርስቲያን ፍርሃቷ ውሸተኞች ወንድሞች ናቸው። መናፍቃን፣ ተጠራጣሪዎች፣ ሳይላኩ ተልከናል፣ ሳይማሩ ተምረናል የሚሉ የጭቃ ውስጥ እሾሆች ክህደት እየነገዱ ነው። መቼስ ግንባር ላይ አይጻፍም፣ አይታወቅም እኮ በጣም አስቸጋሪ ነው። ስንቱን ተጫወቱበት። በተለይ የዋሆቹ እኮ ተነጠቁ፣ ተወሰዱ እኮ። የእግዚአብሔር ቤት ጥርጥር፣ ክህደት የሚሸጥበት ንግድ ቤት አይደለም። የእግዚአብሔር ቤት የእውነት ቤት ነው፣ የጽድቅ ቤት ነው፣ የሕይወት ቤት ነው። ይህን የሚሸጡ ነጋዴዎች አሉ። ከነኚህ ነጋዴዎች እግዚአብሔር ይሰውረን። በሕዝቡ መካከል ክፉ ሰዎች ሲገኙ መልካም ነገር ከኛ ይርቃል፣ በጎን ነገር እናጣለን። ዘመናችን የመከራና የጭንቅ ይሆናል። ትንቢተ ኤርምያስ ምዕራፍ 5 ቁጥር 25 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። በደላችሁ እነዚህን አስቀርታለች ይላል፣ ኃጢአታችሁም መልካምን ነገር ከለከለቻችሁ ነው የሚለው። ለምን? በሕዝቤ መካከል ክፎች ሰዎች ተገኝተዋል ይላል። በሕዝቡ መካከል፣ በእግዚአብሔር ሕዝብ መካከል ክፉ ሰዎች ስለተገኙ ከበደላቸውና ከኃጢአታቸው የተነሳ መልካም ነገር አጡ፣ በጎ ነገር ተከለከሉ። ዘመናቸው የመከራ ሆነ። የሱን ያህል ያገለገለ ጳጳስ የለም። የሱን ያህል ያገለገለ ሰባኪ የለም። ያው ደሞዝ ቢቆረጥ ትንሽ ልመጫለች ይችላል አይደል? ያለ ደሞዝ ያለ ገንዘብ እየከፈለ ሳይጋብዙት እየመጣ አውደ ምሕረት ላይ ተቀምጦ የኛ ዲያቆን አሳሽዋጡት ህዝቡ ሲበተን ሲሰቅ ሲገስጽ አሁን እንደ አይነቱን መከልከል ይችላል? አይቻልም። እንደዚህ አይነት አማናውያን መምህራን እንኳን እውነት የሚናገሩ እንኳን እንዲህ አይነቱን መምህር ከለከልነው ማለት አይቻልም። እግዚአብሔር አንደበታችንን ይዘሱለት። ብቸኛው ሰባኪ ገንዘብ ያልገዛው ገንዘብ ያልደለለው በእምነቱ የኖረ ስብከቱን ሰብኮ ብቻ አይደለም ኖሮት የኖረ አንድ ሰባኪ ቢኖረን እሱን አጣን። ጳጳሶች አለቀሱለት፣ አዘኑለት፣ ተናገሩለት፣ መሰከሩለት በአደባባይ። ብፁዕ አቡነ ዲዮስቆሮስ መስክረዋል። ብፁዕ አቡነ ሳይሮስ መስክረዋል። የቤተክርስቲያናችን የበላይ አባቶች፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የቅዱስ ሲኖዶስ ዋና ስራ አስኪያጅ ሐዘናቸውን ገልጸውለታል።
በበቅሎ በእግሩ እየተመላለሰ ገጠር ከከተማ እስከ ውጭ ድረስ ሲያስተምር አንድም ቀን ለሄደበት አንድም ቀን ለአገልግሎት ለተገለገለበት የገንዘብ አበል ሲጠይቁት ተቀብለው ያውቅ። ፈርሞ እዛው ለቤተ ክርስቲያኑ ነው ገቢ የሚያደርገው። እዛው አስራት ነው የሚሰጠው። የኖረ መንፈሳዊነቱን ኖሮ ሰብኮ በህይወት ያለፈ ሳይሆን በህይወቱ ተግባር አሳይቶ መንፈሳዊነቱን አስተምሮ እንቁ የሆነው ወንድማችን ነው ያረፈብን። ለኛ ጎደለብን። እውነት ሚዲያ ታይታ ሙገሳ ሲወድ አታዩት። ለታይታ ሲወጣ ለታይታ ሲገኝ አታገኙትም። እሱ ዲያቆን ሄኖክ ኃይሌ እንዲህ አለ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበር። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበር። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣው ሰባኬ ወንጌል ነበር። በእርሱ ትእዛዝ ጥቆማ ብዙ ጉባኤያት ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት በጃንዋሪ 31 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበር። በመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው በዚህ ዘመን። ትላንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ ሲያገለግል እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናትን ያድልን ለኛ። እንደ ሰባኪ ኖሮ እንደ ጳጳስ ተከብሮ የኖረ ወንጌል እየሰበከ ከገጠር እስከ ከተማ ብፁዕ አቡነ ዕንባቆም ጋር በፈረስ በአህያ በጋሪ እየተጫነ ሄደ። ገጠር በእግሩ እየሄደ የሰበከ ከሀገር ውጪ እየሄደ በተጠራበት የሌሎቹ እንደሚደረገው የገንዘብ ክፍያ ሲከፈል ለሱም አይከፈል